የእግዚአብሔር ቃል ገላትያ ምዕራፍ 6 ከቁጥር 7 እስከ 10 አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ስጋዊ ምኞትን ለማርካት የሚዘራ ከስጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል። በጎ ነገር ከማድረግ አንታክት። ተስፋን ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። ስለዚህ እድሉን ካገኘ ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም ላይ የሚያወራው ስለ መዝራት ነው። ምንድነው? ተጠንቅቀን እንድንዘራ ያወራል። እዚህ ላይ ምን አለ? ስጋዊ ምኞትን ለማርካት የሚዘራ ሰው አለ ከዛ ምን ያጭዳል አለ? ስጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል። ስለዚህ እዚህ ቃል ላይ የሚያወራን ተጠንቅቀን እንድንዘራ ብሔር ምን አይሆንበት ማለት ይዘበትበት። ምን አለ መሰላችሁ ሰዎች፣ ይህ የመዝራት ህግ ለሁሉም ነገር የሚሰራ መርህ መንፈሳዊ መርህ። አሁን ምድር ላይ ስታዩ ግብርና ላይ የሚሰሩ ሰዎች ሊኖሩ ይችላላችሁ፣ ትሰማላችሁ። አንድ ሰው ጤፍ ከዘራ በኋላ ምንድነው የሚጠብቀው? ጤፍ ከዘራ በኋላ ቀጥቶ የአረም ማጥፊያ ምናምን ፔስቲሳይድ ምናምን የሄርቢሳይድ ተባይ ማጥፊያ ምናምን ራይቶ ምናምን ተንከባክቦ ያሳድጋል። ግን ጤፍ ከዘራ በኋላ ያን ሁሉ አድርጎ ስንዴ ይጠብቃል? አይጠብቅም። በስም የተመሰገነ እዚህ ጋር እንደዛ ነው የሚለው። ስጋዊ ምኞትን ለማርካት የሚዘራ ከስጋ ምንን ያጭዳል? ጥፋትን።